ስትረስድ ሲሆን ወይንም የሚያስጨንቅ ነገር ሲኖር በአካባቢ ምንድነው ማደርገው? አንድ ሰው ራሱን ለማወቅ ልምምዶቹን ማስተዋል አለበት፣ ትኩረት ማድረግ አለበት። ምክንያቱም ሰው ልምምዱን ስለሆነ ማለት ነው። ከጠዋት እስከ ማታ የሚያደርገው ልምምዱን ነው ያ ሰው በቃ ሌላ ምንም ሊሆን አይችልም። ስለዚህ ያ ልምምዱ ምንድነው የሚለውን በደንብ በትኩረት ማየት ያስፈልጋል። ምክንያቱም እነዛ የተደጋገሙ ባህሪያቶች ናቸው ሰው የሚያስበሉት ወይንም ትክክለኛው አይደንቲቲውን የሚገልጹት እነዛ ነገሮች ናቸው እንጂ አንድ ሰው ስለተመኘ ወይንም ነኝ ስላለ አይደል። ትክክለኛ ድርጊቶቹ በድግግሞሽ የሚያደርጋቸው ድርጊቶቹ ናቸው እሱ እንትን የሚሉትና ራስን መጠየቅ ያስፈልጋል። ለምሳሌ ስትረስድ ሲሆን ወይንም የሚያስጨንቅ ነገር ሲኖር በአካባቢ ምንድነው ማደርገው? እንዴት ነው ሪአክት ማደርገው? በጣም ደግሞ ኤክሳይትድ ስሆንስ ምንድነው ማደርገው? ምን አይነት ድርጊት ነው? እንዴት ነው የሚገለጸው ባህሪያቶቼ? አንዳንዴ ደግሞ ጥሩ ያልሆኑ ስሜትን እንዴት ነው ሃንድል ማድረገው? እንዴት ነው ምላሽ የምሰጠው የሚለውንም ሐሳቦች ማንሳት ያስፈልጋል። ሪጀክሽን ብቻ አይደለም፣ ፌለር ላይ አንዳንዴ ነገሮች ሳይሳካ ሲቀሩ ምንድነው እነዚህ ፓተርኖች ወይንም ልምምዶች የዛን ሰው ማንነት ያሳያሉ ማለት ነው።